በትንሰማለን ግን በአላህ ሸር በማድረግ ለትልልቅ ሚዲያዎች አድርሱለት ማለት ነው። ሰላም አለይኩም ወንድሜ፣ እንዴት ነህ? እስኪ በሽታህን እንዴት እንደሚያረግህ ለህዝቡ ካንተ አንደበት ቢሰሙ የተሻለ ነው። ወላሂ በሽታው እንግዲህ ከጀመረ 8 ወር ተጠናብኝ 6 ወር ሙሉ ያለኝንም የነበረኝንም ከጓደኞቼም ሳይሰለቹ እስካሁን ድረስ ይዛን ነበርኩ። ያለኝ ጨርሼ ከጓደኞቼም በብድርም በምንም ያልሞከርኩት ሙስጠሽፋ የለም። ወደ ጅዳ ይሻላል ብዬ ነበር የመጣሁት። እዚህ ስመጣ ያለኝን ብር ጨረስኩ። ምንድነው በሽታህ ግን? በሽታዬ ሲጀመር በሽታ የስኳር በሽታ አለብኝ፣ ግን ዋናው በሽታ ደግሞ ተጨማሪ ሆነብኝ የብልቴ ነው እና ጉበቴ ከኩላሊቴ ጋር ኢንፌክሽን አድርጓል እና ይሄንን ደግሞ መታከሚያ በጣም ብዙ ብር ነው የጠየቁኝ። ብልቴን መሽናት አልችልም፣ ሽንቴን ዘጋው። ከዛ በቱቦ ነበር መጠቀም ያስኩት። ምንሽ ነው? አዎ ቱቦ ከተነቀለልኝ ገና 12 ቀን 13 ቀን ነው ቢሆነው እና ከዛ በፊት በቱቦ ነው የምጠቀመው ማለት ነው። ሽንት መሽናት ያገደህ ቆየ ወይስ? ወደ 2 ወር ከምናምን ነው። የኔ እናት አላህ ያርግና እህት ወንድሞቼ በምትችሉት አቅሙ በምትችሉት ሁሉ እርዱት። እኔ አላቅም